ሰላም ሰላም፣ እንኳን በሰላም ወደ ቻናሌ መጣችሁ እያልኩ ዛሬ በጣም ትልቅ የሆነ እድል ይዤላችሁ መጥቻለሁ። ለስራ ፈላጊዎች ማለት ነው። ወደ ቪዲዮ ከማለፋችሁ በፊት ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ተከታታይ መረጃ ለማግኘት ማለት ነው። ይሄ ቪዲዮ ተከታታይ የሆነ ቪዲዮዎች አሉት ማለት ነው። ለምን በአንዴ ማለት ስለማይችል ዛሬ የመጀመሪያ ክፍል ይዤላችሁ መጥቻለሁ። የኢትዮጵያ መንግስት ከአረብ ሀገር ጋር ባለው የስራ ስምምነት ህጋዊ መንገድ ወደ ዜጎችን ወደ አረብ ሀገር ሄደው ቦታቸው ነገራቸውን እንዲለውጡ በተስማማ መንገድ ብዙ ሹፌሮችን አሰልጥኖ የስራ ዕድል መስጠት ይፈልጋል። የነገር ክፍያ በነፃ ነው ማለት ነው። እናንተ የሚጠበቀው ስልጠናውን ጨርሳችሁ መንግስት መመደብ እስኪጀምር ድረስ መጠበቅ ነው። አሁን ባለው ነገር ስምምነቱ እንዳለ ሆኖ በኤጀንሲ በኋላ ራሱ መመደብ ስለሚፈልግ መሀል ደላላ አይገባም ማለት ነው። አለባቸው ማለት ነው እና በስልጠናው የሚያስፈልጋቸው ፍቃድ እና ሜዲካል ብቻ ነው። ደግሞ ራሳችሁ እሱ ይዛችሁ ሄዳችሁ ተመስግባችሁ መማር ትችላላችሁ ማለት ነው። ስልጠናው 15 ብቻ ነው። መንግስት በመንግስት ፍቃድ ያገኙት ከእነሱ መሀል አሁን ሰላም ትምህርት ቤት አለ። ምሳሌ ሹፌሮቹ ምሳሌ ልናይ እንችላለን። ይህን ቀጣይ ቪዲዮ ላይ ዲቴል ይዤላችሁ የሚመጣ ይሆናል። ሲወሲው ክፍያ አለው። ክፍያው ይመስለኛል ከ4,000 እስከ 5,000 ይመስለኛል። ይሄን ዲቴል መረጃ በኋላ በቀጣይ ቪዲዮ ይዤላችሁ የሚመጣ ይሆናል። ሶሲ ተምራችሁ ከጨረሳችሁ በኋላ ያለው ቀጣይ ስቴፕ ማድረግ እንዳለባችሁ በቀጣይ ቪዲዮ እንገናኛለን። ቀጣይ ቪዲዮ እና ሌላ የኢሚግሬሽን ቲፕስ ከፈለጋችሁ ሰብስክራይብ፣ ሼር ማድረግ እንዳይረሳ እያልኩ በቀጣይ ቪዲዮ እንገናኝ።